ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ምህረት ዩቲዩብ። ዛሬ ዱባይን አቡዳቢ በትንሹ እየጎበኘን የሆነ ምክርን ቢጤም ትምህርትን ቢጤ ነገር ላካፍላችሁ ማለት ነው። ይሄንን ቪዲዮ ወደ እናንተ ያመጣሁት እሱ ምንድነው በተለይ አረብ ቤት የምንሰራ ልጆች፣ ስደት ላይ ያለን እህቶች ጥንቃቄ እንድታደርጉ ነው። ይሄንን ቪዲዮ የቀረጽኩት ሆስፒታል ስመላለስ ነው። ለእናንተ ትንሽ ምክር ቤት ላካፍላችሁ የማለት ማለት ነው። ልጅ ቤት ምሰሩ ምግብም ጽዳትም ሁሉም አንድ ላይ ምሰሩ በተለይ ጥንቃቄ እንድታደርጉ ነው ውዶችዬ። እኔ ያለፈው ሳምንት ነውና ልጁ ያው ረፍትም ናቸው ቤትም ስለሆኑ በጣም አስቸጋሪ ናቸው። ልብስ አጥቤ ውጭ ላይ አስጥቼ አብሮኝ ወጥቶ ነበር። መጀመሪያ አብረን ገባን እና በሩን ቆለፍኩት እንዳይወጣብኝ ማለት ነው። ትንሽ አይምሮ ታማሚም ስለሆነ በጣም አስቸጋሪ ነውና ያጠብኩበትን እቃ እስከማስቀመጥ ድረስ ለካሱ በሩን ከፍቶ ወጥቷል። ውጭ ላይ ማለት ነው። ወጥቶ ይሄ እጅ መታጠቢያ መቅሰል የሚባል አለ እነሱ የሚታጠቡበት ነጩ እዛ ላይ ወጥቶ ሲከብደው ነው መሰለኝ ያማ መታጠቢያ ላይ እግሩ ላይ ወድቆ ነው እግሩን የቆረጠው ማለት ነው። የውስጥ ስጋው እስኪታይ ድረስ እውነቴን ነው የምላችሁ። እየጮኸ ወደኔ ሲመጣ በቃ ምድር ተከፍታ ብትውጠኝ ነው ደስ ቢለኝ የዛን ሰዓት ማለት ነው። ታውቃላችሁ ምን ያህል ከባድ እንደሆነ በእውነት ነው የምላችሁ። ከመቼው ወጥቶ ምን በቃ እኔ ቤት ውስጥ ያለን ይመስለኝና ወጥቼ ሳይው ለካ ተሰብሮ እግሩ ላይ ወድቆ የውስጥ ስጋው እስኪታይ ድረስ ማለት ነውና እባካችሁን እውነት እንደዛ ሲሆን በቃ ሆስፒታል ድረስ እስከሚሄድ ድረስ እያለቀስኩኝ ዶክተሮቹ አይዞሽ ይድናል እንደዚህ አትሁኝ በቃ ምን ልበላችሁ። እኔ በስመአብ ብቻ ተመስገን ለሁሉም ነገር አልፎ ነው ይሄንን ቪዲዮ እየቀዳሁላችሁ ያለሁትና ልጅ ቤት የምትሰሩ እባካችሁን ጥንቃቄ አድርጉ። እግዚአብሔር ይመስገን ከሆስፒታል ወጥቶ አሁን በእግሩ እየተራመደ ነው ያለው። እንደፈራሁት አይደለም፣ ግን ያው የሚደርስባችሁ እንትን ከባድ ነው ከነሱ የሚመጣባችሁ። እኔ ይሄን ያህል ክፉ ሰዎች ሆነው አይደለም ሰዎች፣ ግን ሌላው ቤት ቢሆንስ ሌላ ቦታ ቢሆንስ ብዬ አሰብኩኝ። ይሄ ነገር እንደዚህ የደረሰው ሌላ ቤት ቢሆንም ቢሆነት ነው የምላችሁ። እኔ በቃ ምን ብዬ ልንገራችሁ። ግን እግዚአብሔር ይመስገን ስለሁሉም ነገር። ግን ጥንቃቄ አድርጉ። መጫወቻ ቦታም ሲሄዱ ቢሆን ቤት ውስጥም ሆነውም ቢሆን የሚገቡበትና የሚወጡበትን ስለማያውቁ ብቻ በሰላም እንደመጣን ፈጣሪ አምላክ በሰላም ለሀገራችን ያብቃን፣ ክፉ አይንካን። እኔ ልጆች እንዲህ ሲሆኑ ሌላ ኑር ሰቦናት ፊት የምትመጣው በእውነት ነው የምላችሁና ስደት ከባድ ነው። ግን እግዚአብሔር አለ ለሁሉ